ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆንላችሁ። ላይክ ማድረጉን እንዳትረሱ። ወላጅ እናትና አባቷ እንዲሁም 3 ወንድሞቿ በግድ አስረው ጨለማ ውስጥ መጋዘን ላይ ጥለዋታል። ለ3 ቀናት እህልዋ ከልክለው የጉዲፈቻ ልጃቸውን እያቆላመጡ እሷን ግን በረሃብ እንድትሞት ፈረዱባት። አሁን ግን እቺ የተናቀች ልጅ የአገሪቱን ኢኮኖሚ የሚያንቀጠቅጥ ትልቁ የቱጃር ቤተሰብ ወራሽ ሆና ተመልሳለች። ይህ ሁሉ እንዴት ተጀመረ? ወደ መጀመሪያው እንሂድ። ዮኒና ትባላለች። የሴር ቤተሰብ እውነተኛ ልጅ ናት። አብዛኛውን ልጅነቷን ያሳለፈችው ግን ከቤተሰቧ ርቃ በጉዲፈቻ ነበረ። ከ3 ዓመት በፊት እውነተኛ ቤተሰቦቿን ስታገኝ ሕይወቷ በደስታ የሚሞላ መስሏት ነበር። የናፈቀችውን የእናትና የአባት ፍቅር፣ የ3 ወንድሞቿን ከለላ የምታገኝም መስሏት ነበር። አባቴ አቅፎ ይስመኛል፣ እናቴ ጸጉሬን ታበጥርልኛለች ብላ በጉጉት ወደ ቤቱ ገባች። ነገር ግን ቤት ውስጥ ስትገባ ያገኘችው ሌላ ነገር ሆኖ ጠበቃት። ቤት ውስጥ ዜኒያ የምትባል የጉዲፈቻ ልጅ አለች። ይህች ልጅ የዮኒናን ቦታ ፍቅርና ክብር ሙሉ በሙሉ ወስዳለች። ፊቷ ላይ የውሸት እንባ እያፈሰሰች፣ በውስጧ ግን መርዝ የያዘች አስመሳይ ናት። ዮኒና ወደ ቤቱ ስትገባ ማንም በደስታ አልተቀበላትም። ሁሉም ሰው የሚያየው ዜኒያን ብቻ ነበር። ዮኒና እንደ ባዕድና እንደ ድንጋይ ተቆጠረች። የመጀመሪያው ትልቅ ግጭት የሚፈጠረው እዚህ ጋር ነው። አንድ ቀን አስመሳይቷ ዜኒያ የእናቷን ውድ የአንገት ሐብል ስትሰርቅ ዮኒና እጅ ከፍንጅ ያዘቻት። ሐብሉን መልሺ ብላ ስትከራከራት ቤተሰቦቹ በሩን ከፍተው ሲገቡ አስመሳይቷ የራሷን እጅ በመስታወት ቆርጣ ደሟን እያፈሰሰች መሬት ላይ ወደቀች። ዮኒና ናት የደበደበችኝ፣ ሐብሉንም ልትሰርቅ ሞከረች ብላ እሪ አለች። አስቡት እንግዲህ ማንም ዮኒናን ምን ተፈጠረ ብሎ አልጠየቃትም። የገዛ እናቷ ፊቷን በጥፊ አጮለችው። ታላላቅ ወንድሞቿ እንደ ሌባ ፈጠጡባት። አንቺን ከጎዳና አንስተን ማምጣታችን ስህተት ነው ብለው ዘለፏት። ዮኒና እያለቀሰች እኔ ያልሰረኩም እሷ ናት የሰረቀችው ብላ ብትልም ማንም ጆሮ አልሰጣትም። አባትየው ጨካኝ ትእዛዝ አስተላለፈ። ዮኒናን እየጎተቱ ወስደው ብርሃን በማይገባበት በብርድ በሚያንቀጠቅጥ ጨለማ መጋዘን ውስጥ ዘጉባት። በዚያ ጨለማ ክፍል ውስጥ ዮኒና ለ3 ቀናት ውሃ አልቀመሰችም። ከልጅነቷ ጀምሮ ጨለማና ጥበቃ ትፈራ ነበረ። እባካችሁ አስወጡኝ፣ ጨለማ ፈራለሁ እያለች እያለቀሰች ብትለምንም ማንም አልሰማትም። የገዛ እናቷ ስትራቢ አደብ ትገዣለሽ ብላ ትታት ሄደች። ጉሮሮዋ በውሃ ጥም ተሰነጠቀ። በብርድ እየተንቀጠቀጠች አይጥና በረሮ በሚርመሰመስበት ቀዝቃዛ ሲሚንቶ ወለል ላይ ተኛች። ዮኒና በዚያ ጨለማ ውስጥ ሆና የድሮ ሕይወቷን አሰበች። ወንድሞቿን ለማስደሰት ሌሊትና ቀን ትደክማለች። አሁን ግን ሆዷ በረሃብ ተቆርጧል፣ ሰውነቷ ደክሟል። ወደዚህ ቤት ስትመጣ የነበራትን ጉጉት፣ ያዘጋጀችላቸውን ስጦታ፣ ቤተሰቤን አገኘው ብላ ያፈሰሰችውን የደስታ እንባ አስታወሰች። አሁን ግን ያ ሁሉ ተስፋዋ እዚህ ቀዝቃዛ ወለል ላይ ሞቷል። በሦስተኛው ቀን ወንድሞቿ ሳሎን ውስጥ ተቀምጠው እያወሩ አንደኛው ወንድም በድንገት አስታወሳትና የት እንዳለችና ቤተሰቡ ላይ ችግር እየፈጠረች እንዳይሆን ይጠይቃል። ያንን ሰዓት ለ3 ቀን በዛ ጨለማ መጋዘን ውስጥ ዘግተውባት እንደነበረ አስታወሱ። ዜኒያ ወደ መጋዘኑ መጥታ በሩን ስትከፍትላት ዮኒና ጉልበቷን ሁሉ ጨርሳ ተዝለፍልፋ ነበረ። በቀጥታ ወደ እሷ በመሄድ እስካሁን ከስህተቷ እንደተማረችና መናገር ያለባትና የሌለባትን ነገር ለይታ ማወቅ እንዳለባት እያስጠነቀቀቻት፣ ነገር ግን የትኛውንም ነገር ብትናገር ምንም ለውጥ እንደሌለውና እንደማያምኗት ትነግራታለች። ዮኒና ግን ምንም አልመለሰችም። አንዲትም ቃል አልወጣቻትም። በደረቀ ከንፈሯ ፈገግ ብላ አይኗን ጨፈነች። ያቺ ሞኝና ተለማማጭ የነበረችው ዮኒና እዛው መጋዘን ውስጥ ሞተች። አሁን ወደ ውጭ የምትወጣው ዮኒና ምንም ስሜት የሌላት የበረዶ ንግሥት ናት። እነዚህ ሰዎች ቤተሰቦቿ ለመሆን እንደማይገባቸው ደምድማለች። የደም ትስስር ማለት ቤተሰባዊ ፍቅር ማለት እንዳልሆነ ተረድታለች። ከዛ መጋዘን ከወጣች በኋላ ቤተሰቦቿ የጠበቁት ተንበርክካ ይቅርታ በመጠየቅ እንደ ድሮ መኖሯን ትቀጥላለች ብለው ነበር። እሷ ግን በጭንቅላቷ ውስጥ ከዚህ በኋላ ከዚህ ቤተሰብ ጋር ምንም አይነት ግንኙነት እንደማትፈልግና ያላትን ሁሉ ዝምድና ቆርጣ ለመጣል ተዘጋጅታ ነበረ። ስለዚህም ከዚህ በኋላ ልታያቸው እንደማትፈልግና ከዚህ በኋላም ከሴር ቤተሰብ ጋር ያላት ግንኙነት ቆርጣ እንደጣለችውና ቤቱን ለቃላቸው እንደምትወጣ ትነግራቸዋለች። ነገር ግን ቤተሰቦቿ ይህንን ነገር በቀላሉ የሚቀበሉት ነገር አልሆነም። ስለዚህ በኃይልም ቢሆን ይቅርታ እንድትጠይቅ ሊያደርጓት መሞከር ጀመሩ። ዮኒናም በንዴት ባጠገቧ የነበረውን እናቷ በሚሊዮን ዶላር የገዛችውን እጅግ ውድ የአበባ ማስቀመጫ አንስታ መሬት ላይ ከሰከሰችው። ከዚያም እጇን አነሳችና ማንም ሳያስበው የአስመሳይ እህቷን ፊት በጥፊ ያጮለችው። ቤተሰቡ በድንጋጤ ጮኸ። ዮኒና ግን በድፍረት ቆማ ከዛሬ ጀምሮ ከዚህ ቤተሰብ ጋር ያለኝ የደም ትስስር ተቋርጧል ብላ አወጀች። ማንም ሳይነካት በክብር ከቤት ወጣች።
ቀጥሎ ምን ሆነ መሰላችሁ? ዮኒና መንገድ ላይ ስትወጣ አንድ እጅግ በጣም ውድ የሆነ መኪና ከፊቷ ቆመ። በሩ ሲከፈት ዛክ የሚባል አንድ አዛውንት በክብር ወርዶ እጇን ይዞ መኪና ውስጥ አስገባት። ቤተሰቦቿ ይህንን ሲያዩ በንቀት ሳቁ። አያችኋት? ገንዘብ ፈልጋ ከሽማግሌ ጋር ሄደች፣ ርካሽ ሴት ናት ብለው ዘለፏት። በረሃብ ስትሞት ተመልሳ ትወጣለች እያሉ ሳቁ። እነርሱም ማያውቁት ነገር ሁሉ የሚገለብጠው ምስጢር ግን እዚህ ጋር ነበር። የአዛውንት ፍቅረኛው አልነበረም። የአገሪቱ ትልቅ ቱጃር የላዮንስ ግሩፕ ባለቤት የሆነው የገዛ አያቷ ታማኝ አገልጋይ ነበረ። አዎ ዮኒና ድሃ አልነበረችም። የዚህ ግዙፍ ኢምፓየር ብቸኛ ወራሽ ናት። አያቷ ለዓመታት ሲንከባከቧት ቆይተው እውነተኛ ቤተሰቦቿን ማግኘት በመፈለጓ ነበር ወደዚህ የላኳት። አሁን ግን የላዮንስ ግሩፕ መራሽ በክብር ተመልሳለች። በዚህ መሃል ወደ ሴር ቤተሰብ አንድ ያልተጠበቀ እንግዳ መጣች። ሚስ ስሚዝ ትባላለች። የዓለም አቀፉ የአሶፕ የስዕል ውድድር ዋና አዘጋጅ ናት። እናትና አባትየው በደስታ ተቀበሏት። አስመሳይቷ ዜኒያ በውድድሩ አንደኛ ወጥቻለሁ ብላ ዋሽታቸው ነበር። እናትየዋ በኩራት ልጄ ዜኒያ እኮ በጣም ጎበዝ ናት፣ ያቺ ዮኒና ግን ሌባ ናት፣ ከቤታችን ያባረርናት የጎዳና ልጅ ናት ብላ እያማቻት ጉሮዋን መንዛት ጀመረች። ሚስ ስሚዝ ግን ግራ ገባት። በዓለም አቀፍ ዳኞች በዜኒያ ስዕሎች ላይ የተሰረቁ ወይም ከሌላ ሰው ኮፒ የተደረጉ ናቸው ብሎ በመጠርጠሩ ምርመራ መጀመሩን ነገረቻቸው። የቤተሰቡም ኩራትና ጉራ በታላቅ ድንጋጤ ተቀየረ። ዜኒያም ደንግጣ አይደለም ስዕሉ የኔ ነው፣ ስህተት መሆን አለበት እያለች የውሸት መከላከያ ክርክር ጀመረች። ዜኒያም ደንግጣ ክርክሯን ብትቀጥልም ሚስ ስሚዝ ግን አላመነቻትም ነበረ። አንደኛ የወጣችውና ትልቁን የአውሮፓ ኤግዚቢሽን ያሸነፈችው ልጃችሁ ዮኒና ናት ብላ አረጋገጠችላቸው። ያቺ ምንም አትረባም ብለው የናቋት ልጅ ዓለም አቀፍ አሸናፊ መሆኗን ሲሰሙ አንገታቸውን ደፉ። የዮኒና ትልቅነት ቀስ በቀስ እየታያቸው መጣ። ዮኒና ከሄደች በኋላ በሴር ቤተሰብ ውስጥ ያለው ጉድ መፍላት ጀመረ። ታላቅ ወንድሟ ሃርሎን ራሱን አሞት ጮኸ። ሾርባዬን አምጡ አለ። ሁልጊዜ የሚጠጣው የጤና ሾርባ ተቋርጧል። ለምን ብሎ የቤቱን ሰራተኛ ሲጠይቅ እውነቱን ሰማ። ሰራተኛዋ ነገሩን በዝርዝር ነገረችው። ያንን ሾርባ ዮኒና ብቻ መስራት እንደምትችልና ለመስራት በጣም ከባድ እንደሆነና የእሳቱን መጠን ለመመጠንና ለመቆጣጠር እጅግ ከባድ ስለሆነ አንዳንድ ጊዜ ይህንን ለመስራት ስትል ብቻ ዮኒና እሳቱ አጠገብ ቁጭ ብላ እንደምታደር ጭምር ነገረችው። ሃርሎን ይህንን ሲሰማ ደነዘዘ። ዮኒና ትተኛበት የነበረውን ክፍል ማየት እንደሚፈልግ ተናግሮ ሰራተኛው ወደዛ እንድትወስደው ይጠይቃታል። ወደ ክፍሏን በሚገባበት ሰዓት ያየውን ነገር ማመን አልቻለም። ዮኒና የዕቃ ማስቀመጫ ውስጥ እንደምትተኛና በቂ ልብስ ሁሉ እንዳልነበራት ሲመለከት በጣም ተጎሳቁላ እንደነበረ ተረዳ። ከሁሉም በላይ ግን ልቡን የጎዳው ነገር እዛው ክፍል ውስጥ የማስታወሻ ደብተሯን አግኝቶ ስለሱ ያነበበው ነገር ነበር። በጽሑፎቿ ላይ ምን ያህል እንደምትወደውና ቅርቡ መሆን እንደምትፈልግ ሲያነብና እሱ ግን ምን ያክል እንዳሰቃያትና ከእርሱ ሲያርቃት እንደነበረ ሲያስብ ተንስቅስቆ አለቀሰ። ሁለተኛው ወንድሟ ሾን ደግሞ የሕክምና ተመራማሪ ነው። ላብራቶሪ ውስጥ ያሉት ውድ ባክቴሪያዎች በሙሉ ሞቱ። ምርምሩ ሁሉ ዋጋ ቢስ ሆነበት። ሾን በንዴት የተፈጠረው ምን እንደነበረ ለማየት የደህንነት ካሜራውን ቪዲዮ ሲያይ ዓለሙ ተገለባበጠ። ለካ በየሰዓቱ እየገባች እነዛን የምርምር ባክቴሪያዎች ንጥረ ነገሮችን በየሰዓቱ እየሰጠች ስትንከባከብለት የነበረችው ዮኒና ነበረች። እሱ ያለ ሐሳብ ሲተኛ፣ እሷ ግን በዚያ በሚያንቀጠቅጥ ቀዝቃዛ ላብራቶሪ ውስጥ ሌሊቱን ሙሉ ተቀምጣ ባክቴሪያዎቹ የሚያስፈልጋቸውን ኬሚካሎች እየሰጠች ትንከባከብለት ነበር። በብርድ እጆቿ እየተንቀጠቀጡ ከእንቅልፏ ጋር እየታገለች ስትሰራ እያት። እሱ ግን አንቺ ቆሻሻ ነሽ ብሎ ከላብራቶሪው አባሯት እንደነበር ሲያስብና አሁን ግን በእሱ አለመኖር ምክንያት ሙያውም ምርምሩም ወደ መውደቅ እንደደረሰ ሲያይ ሾን በጸጸት ራሱን መታ። ሦስተኛው ወንድሟ ዜልማን ታዋቂ አክተር ነው። ድንገት የደጋፊዎቹ ማኅበር ተዘጋበት። ኮንትራቶቹ ተቋረጡ። ለካ የደጋፊዎቹ ማኅበር ፕሬዚደንት ሆና በድብቅ ስትደግፈው የነበረው እሷው ነበረች። ለደጋፊዎቹ 300 ኩኪስ ጋግሪ ብሎ ሲያዛት እጇ በቢላዋ ተቆርጦ ደሟ እየፈሰሰ በፋሻ አስራ ያንን ሕመም ችላ ነበር የሠራችለት። እሱ ግን በምትኩ ሲያንቋሽሻት ነበር። የእሱ ታዋቂነት የተገነባው በእሷ ደምና እምባ ላይ መሆኑን ሲያውቅ አበደ። እነዚያ ክስተቶች የዜኒያን በወንድሞቿ ላይ የነበራትን የውሰት ሥልጣን ሸረሸረው። ወንድሞቹ
የዮኒናን ንጽህና ሲያረጋግጡ አደረገች የተባሉትን ነገሮች መጠራጠር ጀመሩ። አባትና እናቷ ግን አሁንም የላየንስ ግሩፕን ጨረታ ለማሸነፍ የዜኒያን ማግባባት ያስፈልገናል ብለው አሁንም በውሸት ተስፋ ተጠምደው ነበር። ሦስቱም ወንድሞች እውነቱን ሲረዱ አበዱ። በየተራ እየሄዱ ሊለምኗት ይቅርታ ሊጠይቋትም ሞከሩ። እባክሽ ተመለሺ፣ እኛ ወንድሞችሽ ነን፣ ተሳስተናል እያሉ ከእግሯ ስር ወደቁ። ዮኒና ግን ፊቷ በረዶ ሆኖ ነበር። ስትገርፉኝ፣ ስታስሩኝ፣ ጨለማ ቤት ውስጥ ስታስርቡኝ የት ነበራችሁ ብላ ጠየቀቻቸው። አሁን ሁሉም ነገር አብቅቷል፣ ከደጃፌ ላይ ጥፉ ብላ ባረረቻቸው። ቪዲዮውን ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ አትዘንጉ። ወደ ቀጣዩና እጅግ ልብ አንጠልጣይ ወደ ሆነው ክፍል ቀጥለን እናልፋለን። ዮኒና የላየንስ ግሩፕ ፕሬዝደንት ሆና ሥራ ጀመረች። አንድ ቀን ውድ ልብስ ለመግዛት ወደ አንድ ታዋቂ ቡቲክ ሄደች። በአጋጣሚ እናትየዋና አስመሳይቷ ዜኒያ እዛው ነበሩ። ዮኒናን ሲያዩዋት ጮክ ብለው ሊያዋርዷት ሞከሩ። እናትየዋ የሱቁን ጠባቂዎች ጠርታ ይህችን ልጅ አስወጧት፣ የእኛን አየር ትበክላለች፣ ኪሷ ውስጥ ስባሪ ሳንቲም የላትም፣ ከጎዳና የመጣች ሌባ ናት፣ ጌጣጌጣችሁን ትሰርቃለች ብላ በአደባባይ ጮክ ብላ ወራች። የሱቁ ሀብታም ደንበኞች በሙሉ ወደ ዮኒና ፈጠጡ። ዜኒያም የዮኒናን ልብስ ነጥቃ መሬት ላይ ጣለችው። ይሄን ልብስ በአንቺ ቆሻሻ እጅ ስለነካሽው ዋጋውን ክፈይ፣ ካልሆነ ጠባቂዎች እንዲያስሩሽ እናደርጋለን ብላ ተሳደበች። ዮኒና ግን ምንም አልተደናገጠችም። ጥቁር ቪአይፒ ካርዷን አውጥታ ለማናጀሩ ሰጠች። የዚህን ሱቅ ጠቅላላ ዋጋ አሁኑኑ በካርዴ ቁረጠው ብላ አዘዘች። እናትየዋ ስቃ ይሄ ካርድ ባዶ ነው፣ አታስመስይ አለቻት። ማናጀሩ ካርዱን ተቀብሎ ኮምፒውተሩ ላይ ሲያየው ማሽኑ ልዩ የሆነ የክብር ድምፅ አሰማ። በስክሪኑ ላይ የዓለም አቀፉ የላየንስ ግሩፕ ታላቅ አርማ በራ። ማናጀሩ ይህ ካርድ መላውን የገበያ ማዕከል የገዛው የላየንስ ግሩፕ የባለቤትነት ማረጋገጫ መሆኑን ሲያይ በፍርሃት ተንቀጠቀጠ፣ ፊቱ ገረጣ። ወዲያውኑ ይቅርታ፣ የቪአይፒ ደንበኛ እንደሆኑ አላወቅኩም ነበር ብሎ በጸጸት ይቅርታ ጠየቀ። ቀጥሎም ማንኛውንም ነገር ሊታዘዛት ፈቃደኛ እንደሆነ ገለጸላት። እናትየዋ በድንጋጤ አፏ ተከፈተ። ዜኒያም ደነዘዘች። ዮኒና ማናጀሩን ጠርታ ይህ ሱቅ በጣም ይረበሻል፣ እነዚህን ሰዎች አስወጣልኝ ብላ አዘዘች። ጠባቂዎቹም መጥተው እናትየዋና ዜኒያን እያዳፉ እየጎተቱ ከሱቁ አባረሯቸው። ዮኒናም በክብር ልብሷን ይዘው ወጣች። ይሄኔ ነው እንግዲህ ታሪኩ ፍጹም የሚቀየረው። የሴር ቤተሰብ ኩባንያ በኪሳራ አፋፍ ላይ ነበር። ተስፋቸው አንድ ብቻ ነው፣ ከላየንስ ግሩፕ የሚሰጠው የሙን ቤት ትልቅ ፕሮጀክትን ማሸነፍ። ይህንን ካላገኙ ቤተሰቡ ሙሉ በሙሉ ይጠፋል። አባት እናትና ወንድሞቿ አስመሳይቷን ዜኒያን አሳምረው ከበዋት ወደ ጨረታው አዳራሽ መጡ። አባትየው በኩራት ተወጥሮ ከፊት መስመር ላይ ተቀምጧል። የሴር ቤተሰብ ኩባንያ አሁን ይድናል ብሎ አሰበ። ፕሮጀክቱን በእርግጠኝነት እንደሚያሸንፉ አስበው በኩራት ይስቃሉ። የላየንስ ግሩፕ ተወካይ ዛክ መድረክ ላይ ወጥቶ የጨረታውን አሸናፊ ሊያውጅ ሲል የሴር ቤተሰብ አባላት ደረታቸውን በኩራት ነፉ። ይህ ፕሮጀክት የኛ ነው ብለው አሰቡ። ዛክ ግን ማይክሮፎኑን ይዞ የሴር ቤተሰብ በዚህ ጨረታ ላይ የመሳተፍ መብት የለውም፣ እናንተ ውድቅ ሆናችኋል ሲል አዳራሹ ጸጥ አለ። አባትየው በንዴት አበደ። ማን ነው ይህንን የወሰነው ብሎ ጠየቀ። አንተ ተራ አገልጋይ ነህ፣ ባለቤቱን ጥሩልኝ ብሎ ጮኸ። በዚህ ቅጽበት የቻማ ኮቴ ኮረዶቹን አቋርጦ ተሰማ። የላየንስ ግሩፕ እውነተኛ ወራሽ መድረክ ላይ ወጣች። ዮኒና ማይክሮፎኑን ይዛ መድረኩ ላይ ተመነሸነሸች። አዎ የሴር ቤተሰብ በኪሳራ ላይ ያለ ድርጅት ስለሆነ ይህንን ጨረታ ማሸነፍ አልቻለም ስትል በአዳራሹ ያሉ ጋዜጠኞች ካሜራቸውን ሲያበሩ አዳራሹ በብርሃን ተሞላ። እናቷ ወንድሞቿና አባቷ ፊታቸው እንደ ሬሳ ገረጣ። የናቋትና አማረው ከቤታቸው ያስወጣት ልጅ የአገሪቱ ትልቅ ቢሊዮነር ሆና ከፊታቸው ቆማለች። የኩባንያቸው ሕይወትና ሞት ያለው የእሷ እጅ ላይ ነው። አሁን ያሾፉበት አዛውንት ሐያቷን እንዲያግዛት የላኩት አገልጋያቸው መሆኑን ተረዱ። ዮኒና ይህንን ስትናገርና የሴር ቤተሰብ ዕድል ፊቷን እንዳዞረችበት ሲገባው አባትየው ጉልበቱ ከዳው። ተንበርክኮ እግሯ ስር ወድቆ ልጄ ዮኒና፣ እኛ እኮ ቤተሰቦችሽ ነን፣ እባክሽ አትጨክኒብን እያለ ማልቀስ ጀመረ።
ዮኒና ግን በንቀት ሳቀችባቸው። እናንተ ስትገርፉኝ፣ ጨለማ ውስጥ ስታስሩኝ የት ነበረ ቤተሰቡነቱ አለች። ዮኒና ማይክሮፎኑን ይዛ እኔ እናንተን ለማጥፋት ጊዜን አላጠፋም አለች። እናንተን ያጠፋችሁ ያቺ የምትሳሱላት የጉዲፈቻ ልጃችሁ ዜኒያ ናት አለቻቸው። ጉዱ የሚፈላው ግን የኦዲት ሪፖርቱ ሲቀርብ ነው። ለካ አስመሳይቷ ዜኒያ አባትና እናቷ እንደሚያምኗትና እንደማይጠረጥሯት ተማምና የኩባንያውን አክሲዮኖች በሙሉ በድብቅ ሸጣ ገንዘቡን ወደ ራሷ ሚስጥራዊ የባንክ አካውንት ስታዘዋውር እንደነበር ዮኒና ስትነግራቸው ለማመን ነበር ያቃታቸው። ዮኒና ግን ከራሷ አፍ መስማት እንደሚችሉና አሁን ገንዘቡን ጠቅልላ ልትሸሽ ስትል እንዳስያዘቻት ነገረቻቸው። ዮኒናም ዜኒያን በጠባቂዎቹ አስጎትታ መድረክ ላይ አመጣቻት። ዜኒያም እያለቀሰች አዎ አክሲዮኑን የሸጥኩት እኔ ነኝ ብላ ተናዘዘች። እናትየዋም የዜኒያን ክደት ስታይ የዮኒናን ትልቅነት ስትረዳ እግሮቿ መሸከም አቃታት። እዛው መድረክ ስር በብዙ ሀብታሞች ፊት መሬት ላይ ተንበርክካ ወደቀች። ዮኒና ግን ፊቷ ላይ ምንም ርኅራኄ አልነበረም። ይህም ትዕይንት የፊልሙ ትልቁ ልብ ሰባሪና የዮኒና የመጨረሻው የድል ማረጋገጫ ነበር። ዜኒያ መሬት ላይ ተንበርክካ እባክሽ ማሪን ብላ ዮኒናን ብትለምናትም ዮኒና ግን አንዳች ርኅራኄ አላሳየችም። ፖሊስ ጠርታ ወደ ወህኒ ቤት እንደምታስወረውራት ነገረቻት። የሴር ቤተሰብም በአንድ ምሽት ሙሉ በሙሉ ከሰረ። አባት፣ እናት፣ 3 ወንድሞች ባዶ እጃቸውን ቀሩ። መኖሪያ ቤታቸውን እንኳን መታደግም አልቻሉም። ያበደሯቸው ሰዎች ከዚህ በኋላ መክፈል እንደማይችሉ ሲረዱ እዛው ሰው ሁሉ በተሰበሰበበት ደበደቧቸው። ለመሆኑ እናንተ ብትሆኑ ምን ታደርጉ ነበር? መልሳችሁን ኮሜንት መስጫው ላይ በክብር አስቀምጡልን። የኔን የግል አስተያየት ከጠየቃችሁኝ ግን የዮኒና ውሳኔ 100% ትክክል ነው እላለሁ። ብዙ ሰው ቤተሰብ ስለሆኑ ይቅርታ ማድረግ አለባት ሊል ይችላል። ግን ደግሞ ደም መጋራት ብቻ ቤተሰብ አያረግም። ፍቅር ከሌለ፣ አክብሮት ከሌለ ቤተሰብ ማለት ትልቅ እስር ቤት ነው። ዮኒና ያሳየችው ቆራጥነት ራስን የማክበር ትልቁ ጥግ ነው። የሴር ቤተሰብ ያገኘው ቅጣት ደግሞ እውርነት፣ ስግብግብነት የሚያመጣው ተፈጥሯዊ ፍርድ ነው። የገዛ ልጃቸውን ጠልተው ላስመሳይ አደሩ፣ መጨረሻቸውም ጥፋት ሆነ። እናንተስ በዚህ ታሪክ ላይ ምን ታስባላችሁ? እውን የዮኒና ውሳኔ ልክ ነው ወይስ ይቅርታ ማድረግ ነበረባት? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ ማድረግና እንደዚህ አይነት ምርጥ ታሪኮች እንዲደርሷቸው ቻናላችንን ሰብስክራይብ ማድረግ አትዘንጉ። በሌላ ፊልም እስከምንገናኝ ደህና ሁኑ።